በኃጢአት ውስጥ የምትኖር አንዲት የተናቀች ሴት እንዴት ከሞት ማዕበል ውስጥ ማምለጥ ቻለች? እንደ ደም የቀላው ፈትሏ ከሚንቀለቀለው የጥፋት ባሕርስ እንዴት አወጣት? የዚህች ሴት ስም ድፍረትን፣ እምነትንና መለኮታዊ ምሕረትን ጮክ ብሎ ይናገራል። ታሪኳ በታማኝነት በፍርሃትና በጀግንነት ሸማ የተሸመነ ነው። የቀዩ ፈትል ምስጢር ከኢያሪኮ ፍርስራሽ ላይ ዛሬም ይናገራል። ለዘመናት የተደበቀውን የሰማይና የምድርን ቁርኝነት ምስጢር ልንገልጥ ነው። አንድ ተራ የሚመስል ድርጊት እንዴት ዘላለማዊ ፋይዳ ሊኖረው ቻለ? እንዴትስ በራሷ ሕዝብ የተገፋችው ሴት የትውልዱ የመዳኛ ሰንሰለት ልትሆን ቻለች? ዛሬ የምነግራችሁ ታሪክ ስለ እምነትና ስለ መለኮታዊ ጣልቃ ገብነት የነበራቸውን ዕውቀት ከፍ ያደርገዋል። የረዓብ አስደናቂ ጉዞ ከጥፋት አፋፍ እስከ ዘላለማዊ ክብር። በኢያሪኮ ከተማ የምትኖረው ረዓብ ሕይወት የከበዳት በኅብረተሰቡ ዓይን የተጠላች ናት። ቤቷ በግዙፉ የከተማው ቅጥር ላይ ተለጥፎ የነበራትን የተገለለ ማንነት የሚያንጸባርቅ፣ ጎረቤቶቿ በንቀት የሚመለከቷት፣ ስሟ በነገርና በሹክሹክታ የሚነሳ አንዲት ሴት ናት። ሕይወቷ በብዙዎች ዘንድ የተናቀ ይሁን እንጂ ከሩቅ አገር ከሚመጡ መንገደኞችና ከከተማዋ ነዋሪዎች ጋር የነበራት ግንኙነት በኢያሪኮ በሮች ስለሚካሄዱት እንቅስቃሴዎች፣ ስለሚወሩ ወሬዎችና ስለሚሰሙ ዜናዎች ሁሉ በሚገባ እንድታውቅ አድርጓታል። ጆሮዎቿ የከተማዋን የልብ ትርታ ያዳምጣሉ። ዓይኖቿ ከግድግዳው ባሻገር ያለውን ዓለም ያስተውላሉ። በልቧ ውስጥ ከዕለት ተዕለት ኑሮዋ ግርግር ባሻገር አንድ ያልታወቀና የተለየ ነገር ይንቀሳቀስ ነበር። የሩቅ ነጎድጓድ ድምፅን እንደሚሰማ ሰው እየቀረበ ያለውን ታላቅ የለውጥ ጠረን አነፍንፋ ደርሳበታለች። ረዓብ በመጽሐፍ ቅዱስ ታሪክ ውስጥ ልዩ ስብዕናዋ የሚጠቀሰው የገዛ ወገኖቿንና ንጉሷን በመክዳት ባሳየችው አስገራሚ ድፍረት ነው። ይህ ድፍረት ከየት መጣ? ከፍርሃት በጸዳ ልብ ውስጥስ ጥልቅ እምነት ከየት ተከሰተ ብለን እንጠይቃለን። አንድ ዕለት ጨለማው የኢያሪኮን ጎዳናዎች ሲውጥ ሁለት ሰዎች በከተማዋ ቅጥሮች ውስጥ ሾልከው ገቡ። እነዚህ በኢያሱ የተላኩ የእስራኤል ሰላዮች የከተማዋን ጥንካሬና ድክመት እንዲገመግሙ የታዘዙ ናቸው። ተልኳቸው በራሱ የሞት ሽረት ትግል ነው። በጠላት ከተማ ውስጥ በማንም ሳይታወቁ መረጃ ማሰባሰብ እጅግ አደገኛ፣ ከእብደትም የማይተናነስ ተግባር ነበር። እያንዳንዱ እርምጃቸው በጥንቃቄ የታቀደ፣ እስትንፋሳቸው በስጋት ተሞልቷል። ምክንያቱም የከተማው ጠባቂዎች በየማዕዘኑ ዓይኖቻቸው እንደ አዳኝ ንስር የተሳሉ ናቸውና። እነዚህ ሁለት እንግዶች በከተማዋ ግርግር ውስጥ መንገዳቸውን ሲያደርጉ መሸሸጊያና ጊዜያዊ መጠለያ ፈለጉ። በቅጥሩ ላይ ወደ ተገነባውና ብዙ ሰው ወደማይጠረጥረው ወደ ረዓብ ቤት አመሩ። የቤቷ በር ሲንኳኳ በውስጧ የነበረው ያልታወቀ ስሜት ተጠናከረ። ማን ሊሆን ይችላል በዚህ ሰዓት? የከተማዋ ወታደሮች ወይንስ ሌላ? ረዓብ የሰዎችን ገጽታና አካሄድ በማንበብ የተካነች ሴት ናት። ሰላዮቹን ስታያቸው ልቧ በፍጥነት መምታት ጀመረ። ያለባበሳቸው እንግዳነት፣ የዓይኖቻቸው ስውር ስጋት ከኢያሪኮ ሰዎች የተለዩ መሆናቸውን ጠቆማት። ወዲያውኑ እነማን ሊሆኑ እንደሚችሉ ገመተች። በጆሮዋ የሰማችው ከተማዋን በፍርሃት ያንቀጠቀጡት የእስራኤላውያን ወሬ በአእምሮዋ ተመላለሰ። በዚህች ቅጽበት የሕይወቷን አቅጣጫ ለዘላለም የምትቀይርበት መስቀለኛ መንገድ ላይ መሆኗን ተገነዘበች። አሳልፋ ትሰጣቸዋለችን? ለንጉሷና ለሕዝቧ ትታመናለች ወይ? ወይንስ ሁለቱ እንግዶች እነዚህን የሩቅ አገር ሰዎች ትታደጋለች? በአእምሮዋ ውስጥ የሐሳብ ማዕበል ይናወጣል። የአደጋው መጠን ግልጽ ነው። እነርሱን መደበቅ ማለት የራሷን ሕይወት አደጋ ላይ መጣል፣ የክህደት ወንጀልን መፈጸም ነው። ቅጣቱም አሰቃቂ ሞት ነበር። ነገር ግን ረዓብ ከተራ የሥጋ ፍርሃት በላይ የሆነ ነገር ተሰማት። በእነዚህ ሰላዮች ዓይን ውስጥ ከራሷ ሕዝብ እብሪትና ከጣዖቶቻቸው ከንቱነት የተለየ ነገርን አየች። ስለ እስራኤል አምላክ የሰማችው ነገር፣ ስለ ኃይሉና ስለ ተአምራቱ የተነገረው ሁሉ በልቧ ውስጥ አንድ ያልተለመደ የእምነት ጭላንጭልን ፈጥሯል። በቅጽበት ወሰነች። ከዓመታት የተገለለ ኑሮዋ ያገኘችው የብልሃት ኃይል አሁን ለዚህ ወሳኝ ተግባር አነሳሳት። ሰላዮቹን ወደ ቤቷ ጣሪያ አስገባቻቸው። ከተልባ እግር በታች ከሚፈልጓቸው ዓይኖች ሸሸገቻቸው። ይህ ድርጊት ቀላል የሚመስል የረዓብን ሕይወት ከቀድሞ መንገድ ያላቀቀ፣ ወደማይታወቅ ነገር ግን በተስፋ ወደ ተሞላ አዲስ ምዕራፍ ያሸጋገረ ነበር።
ጥቆማው የኢያሪኮ ንጉሥ ጆሮ ሲደርስ የቁጣው እሳት ነደደ። ወዲያውኑ የታጠቁ ወታደሮች በየመንገዱ ተሰማሩ። እያንዳንዱን ቤት፣ እያንዳንዱን ጥግ እየበረበሩ ፍርሃት የከተማዋን አየር ሞላው። የወታደሮቹ ከባድ የእግር ኮቴ ድምፅ ወደ ረዓብ ቤት ሲቃረብ ልቧ ከደረቷ ልትወጣ ደርሳ ነበር። በጣሪያዋ ላይ የተደበቁት ሁለቱ ሰላዮች እስትንፋሳቸውን ውጠው ይጠባበቃሉ። ረዓብ ግን ምንም እንኳን ውስጧ በፍርሃት ቢረድም ፊቷ ላይ የጽናትን ጭንብል አጥልቃለች። ረዓብ በሯን ስትከፍት ከፊት ለፊቷ የቆሙት ወታደሮች በቁጣ በተሞሉ ዓይኖቻቸው አተኮሩባት። በቤትሽ ውስጥ የተደበቁት ሁለት እስራኤላውያን አሉ፣ አሁኑን አሳልፈሽ ስጪኝ። አዛዣቸው በቁጣ ጮኸ። የረዓብ ሕይወት በዚያች ቅጽበት በቀጭን ክር ላይ ተንጠለጠለች። እውነቱን ከተናገረች ሞት ይጠብቃታል። ከዋሸች የክህደት ወንጀል ፈጽማለች ማለት ነው። ይህ የሚበልጥ የከፋ ቅጣት ሊያስከትል ይችላል። ነገር ግን ረዓብ በዚያች አስጨናቂ ቅጽበት ከአደጋው በላይ የሆነ ነገርን አየች። የእምነቷ ጭላንጭል በልቧ ውስጥ የበራው ብርሃን መንገዷን አሳያት። በብልሃትና በድፍረት ተሞልታ አዎን፣ ሁለት ሰዎች ወደ እኔ መጥተዋል። ነገር ግን እንደማን እንደሆኑ አላውቅም። ከተማዋ ከመዘጋቷ በፊት በጨለማው ተሰውረው ወጥተዋል። በፍጥነት ከተከተላችኋቸው ልትደርሱባቸው ትችላላችሁ አለች። ቃላቶቿ በጽናት የተሞሉ ምንም አይነት የጥርጣሬ ምልክት የሌለባቸው ነበሩ። ወታደሮቹ ቃሏን አምነው በፍጥነት ወደ ከተማዋ በሮች ተጣደፉ። ረዓብ ለቅጽበት ተነፈሰች። ነገር ግን አደጋው ገና አላለፈም። ወደ ጣሪያው ወጥታ ሰላዮቹን አወረደቻቸው። ከዚያም በድምጿ ውስጥ የተስፋና የፍርሃት ስሜት እየተነበበ አንድ ነገር ጠየቀቻቸው። የእናንተ አምላክ የሰማይና የምድር ጌታ መሆኑን አውቃለሁ። ከተማችንን በእጃችሁ እንደሚሰጥ አምናለሁ። እኔ እናንተን እንዳዳንኳችሁ እናንተም እኔንና ቤተሰቤን እንድታድኑኝ በሕያው አምላካችሁ እለምናችኋለሁ ስትል ሰዎቹ በድፍረትና በእምነት ተደንቀው ቃላቸውን ሰጡ። ይህንን ቀይ ፈትል ውሰጂ፣ በመስኮትሽ ላይ እሰሪው። ከተማዋን ስናጠፋ በዚህ ፈትል ምልክት የተደረገበት ቤት ሁሉ ይተርፋል። ነገር ግን ከዚህ ቤት ውጭ የሚገኝ ማንኛውም ሰው የከተማዋን ዕድል ይጋራል። ረዓብ በእጆቿ የያዘችው ቀይ ፈትል ከቀላል ክር በላይ ነው። የሕይወትና የድህነት ምልክት፣ የተስፋና የእምነት ቃል ኪዳን። በዚያች ሌሊት በጨረቃ ብርሃን ያንን ቀይ ፈትል በመስኮቷ ላይ ስታስር ልቧ በስሜት ተውጦ ነበር። በአንድ በኩል የገዛ ሕዝቧን የመክዳቷ ስሜት፣ በሌላ በኩል ደግሞ ያገኘችው የተስፋ ጭላንጭል። ይህ ቀይ ፈትል የኢያሪኮ ቅጥሮች ሲፈርሱ የቤቷና የቤተሰቧ ብቸኛ መዳኛ መሆኑን ታውቃለች። የኢያሪኮ የጥፋት ሰዓት እየቀረበ ሲመጣ የረዓብ ቤት በታሪክ ማዕበል ውስጥ እንደ ብቸኛ መርከብ ቆሙ ነበር። ቀናት እንደ ጥላ አለፉ። የኢያሪኮ ነዋሪዎች የእስራኤል ሰራዊት ወደ ከተማዋ ቅጥር መቃረቡን ሲያውቁ በድንጋጤ ተዋጡ። የከተማዋ በሮች ተዘግተው ቅጥሮቿ ተጠናክረው የማይደፈር ምሽግ ሰርተውም ታዩ። ነገር ግን የንጉሡ እብሪትና የሕዝቡ ትዕቢት በኢያሱ በሚመራው ሰራዊት ፊት እንደ ጭስ ሊበን ተቃርቦ ነበር። የእስራኤል ሰራዊት በአምላካቸው እየተመሩ ኢያሪኮን ከበቧት። ነገር ግን ወዲያውኑ ጥቃት አልሰነዘሩም። ይልቁንም በአምላካቸው በታዘዙት መሠረት ለ6 ቀናት በየቀኑ አንድ ጊዜ በከተማዋ ቅጥር ዙሪያ በዝምታ ተራመዱ። ካህናቱ የመለከት ድምፅ ያሰማሉ። የቃል ኪዳኑ ታቦት ከፊት ለፊታቸው ይጓዛል። የኢያሪኮ ሰዎች ከቅጥራቸው ላይ ሆነው ይህንን እንግዳና አስፈሪ ትዕይንት በድንጋጤ ተመለከቱ። ዝምታው ከማንኛውም የጦርነት ጩኸት በላይ አስፈሪ ሆነ። እያንዳንዱ ዙርም የፍርድ ሰዓት መቃረቡን የሚያበስር መሰለ። በእነዚህ ቀናት የረዓብ ልብ በስጋትና በተስፋ መካከል ተወዛወዘ። በመስኮቷ ላይ የታሰረው ቀይ ፈትል ብቸኛ መዳኛዋ መሆኑን ታውቃለች። ቤተሰቦቿን በቤቷ ውስጥ ሰብስባ የገባቸውን ቃል ኪዳን እየነገረች ታጽናናቸው ነበር። አትፍሩ፣ አትፍሩ፣ የእስራኤል አምላክ ኃያል ነው፣ ቃሉን ይጠብቃል። ይህ ቀይ ፈትል ምልክታችን ነው። በሰባተኛው ቀን ጎህ ሲቀድ የእስራኤል ሰራዊት ለየት ባለ ሁኔታ ተንቀሳቀሰ። በዚያች ቀን የከተማዋን ቅጥር 7 ጊዜ ዞሩ። በመጨረሻው ዙር ኢያሱ ለሕዝቡ ትእዛዝ ሰጠ። ጩኹ፣ አምላክ ከተማዋን በእጃችሁ ሰጥቶአችኋል አላቸው። የካህናቱ መለከቶች ሲነፉ የእስራኤል ሕዝብ በሙሉ በታላቅ የጦርነት እሪታ ጮኸ። ድምፁ ምድርን አናወጠ፣ የኢያሪኮን ቅጥሮችም አንቀጠቀጠ። በዚያች ቅጽበት ተአምር ተፈጸመ። ያ ግዙፍና የማይደፈር ይመስል የነበረው የኢያሪኮ ቅጥር እንደ ደረቅ ቅጠል በኃይለኛ ነፋስ ተጠርጎ በታላቅ ድምፅ ተንኮታኩቶ ወደቀ። የኢያሪኮ ትዕቢትና ኃጢአት በፍርስራሽነት ተተካ።
በአንድ ወቅት የነዋሪዎቿ ኩራት የነበረችው ከተማ አሁን የጥፋትና የውድመት ምልክት ሆነች። ነገር ግን በዚያ ሁሉ ሁከትና የደም መፋሰስ መካከል አንድ ቤተሰብ ከጥፋቱ ተረፈ። በረአብ መስኮት ላይ በደማቅ ቀይ ቀለም የተቀባው ፈትል እንደ መለኮታዊ ማህተም ሆኖ ቤቷን ከጥፋት ጠበቀው። ሰላዮቹ የገቡትን ቃል በማክበር እርሷንና ቤተሰቧን በሰላም ከከተማዋ አወጧቸው። በቀዩ ፈትል ምልክት የተደረገበት ቤቷ በባህር ውስጥ እንዳለ የተስፋ ደሴት ሳይነካ ቆመ። ይህ የቀዩ ፈትል ኃይል ከቀላል ቁሳዊ ነገር በላይ የእምነትና የመታዘዝ ኃይል መሆኑን ተረጋገጠ። የረአብ ታሪክ በዚያች ቅጽበት ከአደጋ ወደ መዳን፣ ከፍርሃት ወደ ተስፋ ተሸጋገረ። የኢያሪኮ ቅጥሮች ፈረሱ፣ የንጉሶቿ ኃይል ጠፋ። ነገር ግን በቀይ ፈትል የተመሰለው ቃል ኪዳን ጸንቶ ቆመ። ይህ ክስተት በታሪክ መዝገብ ውስጥ የአንዲት ሴተኛ ዳሪ እምነት እንዴት ታላቅ የማዳን ሥራ አካል ሊሆን እንደሚችል የሚያሳይ ሕያው ምስክር ሆኖ ተመዘገበ። ቀዩ ፈትል በዚያች ቀን የሕይወት ምልክት መሆኑ ታየ። የረአብ ታሪክ ከኢያሪኮ ፍርስራሽ ውስጥ በተአምራዊ ሁኔታ በመትረፏ ብቻ አላበቃም። የኢያሪኮ ግድግዳዎች ሲፈርሱ የረአብ ሕይወት አዲስ ምዕራፍ ጀመረ። ከጥላቻና ከንቀት ወደ ክብርና ተቀባይነት። ከኢያሪኮ ጥፋት በኋላ ረአብና ቤተሰቧ ከእስራኤል ሕዝብ ጋር ተቀላቀሉ። ይህ በራሱ አስገራሚ ክስተት ነው። የጠላት ከተማ ውስጥ የነበረች በሕዝቧ ዘንድ የተናቀች ሴት አሁን የአሸናፊዎቹ አካል ሆናለች። ነገር ግን ከዚህም በላይ በሚያስደንቅ ሁኔታ ረአብ የመሲሁ የትውልድ መስመር ማዕከላዊ አካል ለመሆን በቃች። በማቴዎስ ወንጌል ምዕራፍ 1 ቁጥር 5 ላይ የረአብ ስም በኢየሱስ ክርስቶስ የትውልድ ሐረግ ውስጥ በክብር ተጽፎ እናገኛለን። የሰለሞን ሚስት የቦዔዝ እናት ሆና ተጠቅሳለች። ይሄው ቦዔዝ ደግሞ በኋላ ሞዓባዊቷን ሩትን ያገባል። አስቡት፣ እንዴት የከነዓን ሴተኛ ዳሪ በመሲሁ የትውልድ ሰንሰለት ውስጥ ወሳኝ ሆና እናገኛታለን። በማኅበረሰቡ የተገፋችና ኃጢአተኛ ተብላ የተፈረጀች ሴት በማዳን ታሪክ ውስጥ የክብር ቦታ እንድትይዝ ተመረጠች። በጌታችን በኢየሱስ ክርስቶስ የትውልድ ሐረግ ውስጥ መካተቷ የአምላክን የማዳን ሥራ ከሰው ልጆች ማኅበራዊ፣ ባህላዊና የሞራል መሰናክሎች በላይ መሆኑን በግልጽ ያሳያል። እርሱ የተናቀውን ከፍ የሚያደርግ፣ የተሰበረውን የሚጠግን፣ የጠፋውን የሚፈልግ አምላክ ነው። የተገለለች ሕይወትን፣ የኀጢአት ጠባሳ የነበረባትን ነፍስ ወደ ዘላለማዊ በረከት መተላለፊያነት ለመቀየር መረጠ። ይህ የአምላክን የማዳን ኃይል የሚያጎላ ነው። እርሱ ብቁ የሆኑትን ብቻ ሳይሆን በእርሱ ለሚታመኑ ሁሉ ምሕረቱን ያሳያልና። ከዚህም በላይ የረአብ ታሪክ በመጽሐፍ ቅዱሳዊ ታሪክ ውስጥ የሴቶችን ሚናና ፋይዳ ያጎላል። ረአብ አዳኙ ወደ ምድር እንዲመጣ ምክንያት ከሆኑት የትውልድ መስመሮች መካከል አንዷ ሆናለች። ሕይወቷ አምላክ በማኅበረሰቡ ብቁ አይደሉም ተብለው የሚታሰቡትን የተናቁትንና የተገፉትን እንኳን ሳይቀር ከፍተኛ ዓላማዎቹን ለማስፈጸም ሊጠቀምባቸው እንደሚችል ሕያው ምስክር ሆኖ ይቆማል። በዕብራውያን መልእክት ምዕራፍ 11 ቁጥር 31 ላይ የረአብ እምነት በድጋሚ ተመስክሮለታል። ሴተኛ ዳሪዋ ረአብ ሰላዮቹን በሰላም ስለተቀበለቻቸው ከማያምኑት ጋር አብራ አልጠፋችም። ይህ ቃል የረአብ ድርጊት ከቀላል ተግባር በላይ ጥልቅ የእምነት መገለጫ መሆኑን ያረጋግጣል። ምሕረቱ እጅግ ባልተጠበቁ ስፍራዎች በተናቁ ሰዎች ሕይወት ውስጥ እንኳን ሊደርስ እንደሚችል ያሳየናል። የረአብ ታሪክ ከኢያሪኮ ፍርስራሽ በላይ ዘልቆ የዘመናትን ድንበር አልፎ እስከ ዛሬ ድረስ ይናገራል። በአንድ ወቅት የተናቀች አሁን ግን በክብር በመጽሐፍ ቅዱስ ውስጥ የተጠቀሰች የእምነት ኃይልና የአምላክ የማዳን ሥራ ታላቅ ሕያው ምሳሌ ናት። ቀዩ ፈትል የሕይወቷ አዲስ ምዕራፍ መክፈቻ ብቻ ሳይሆን ለትውልዶች ሁሉ የሚተላለፍ የተስፋና የማዳን ምልክት ሆኖ ይቀጥላል። በመስኮቷ ላይ የተንጠለጠለው ያ ቀይ ፈትል ከታሪካዊ ምልክትነት የዘለለ ትርጉም ይዟል። እርሱም የክርስቶስን መሥዋዕትነት ምሳሌ፣ የወደፊቱ የማዳን ሥራ ስውር ማሳያ ነው። ልክ ያ ገመድ ለረአብና ለቤተሰቧ በኢያሪኮ የጥፋት ቀን ከለላ እንደሆናቸው በመስቀል ላይ የፈሰሰው የጌታችንና የአምላካችን ክቡር ደም ለሰው ልጆች ሁሉ ከዘላለማዊ ጥፋት መሸሸጊያ ነው። ይህ ቀይ ፈትል የብሉይና የሐዲስ ኪዳንን ድንበር የሚያገናኝ፣ የረአብን ታሪክ ከማዳን ታሪክ ጋር የሚያቆራኝ ድልድይ ነው። በፋሲካ ሌሊት የእስራኤላውያን ቤቶች ጉበኖች ላይ የተቀባው የበጉ ደም ከመጀመሪያው ሞት እንዳዳናቸው የረአብ ቀይ ፈትልም ቤቷ በልዩ ጥበቃ ስር መሆኑን አውጇል። ሁለቱም ክስተቶች በአንድ ድምፅ ወደ ክርስቶስ ደም ይጠቁማሉ። የረአብ ሕይወት እግዚአብሔር በማንኛውም ሰው በማንኛውም ሁኔታ ውስጥ እንደሚሠራ
ሕያው ምስክር ነው። በቀላል እምነትና በድፍረት የተሞላው ተግባሯ እጅግ አስቸጋሪ በሆነ ሁኔታ ውስጥ እንኳን ታላቅ ለውጥ ሊመጣ እንደሚችል ያስተምረናል። በመስኮቷ ላይ ያሰረችው ያ ቀይ ፈትል ሕይወቷን ማትረፍ ብቻ ሳይሆን በመሲሁ የዘር ሐረግ ውስጥ እንድትካተት አድርጓታል። ታሪኳ የአምላክን ፍቅር ጥልቀት፣ ይቅር ባይነቱን እንድናስብ ያስገድደናል። እርሱ የተሰበረውን እንደሚጠግን፣ የወደቀውን እንደሚያነሳ፣ የተናቀውን ክቡር እንደሚያደርግ አስተምሯልና። ከረዓብ ታሪክ ይህንንና ሌሎች ብዙ ነገሮችን እንማራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።